ባንኮች የግለሰብን አካውንት የማገድ ስልጣን አላቸውን? ይህ በጠበቃ መሐመድ ኑራ ተዘጋጀ የሚቀርብላቸው የህግ ፕሮግራም ነው። በዛሬው ፕሮግራም ባንኮች የግለሰብን አካውንት የማገድ ስልጣን አላቸው የላቸውም የሚለውን እናወራለን። እንግዲህ በቅርብ ጊዜ በተለያየ በስራ አጋጣሚ እንደሚያጋጥመን የብዙ ሰዎች አካውንት ወይም የሂሳብ ቁጥር በባንኮች በራሳቸው እየታገደ ይገኛል። በተለይ የኢትዮጵያ ንግድ ባንክ የብዙ ደንበኞችን አካውንት እያገደ ይገኛል። ከዚህ ጋር ተያይዞ ህጋዊ ስልጣን አላቸው የላቸውም፣ ሌሎቹን ባንኮችን ጨምሮ ህጋዊ ስልጣን አላቸው የላቸውም የሚለውን ስንመለከት እንግዲህ በህግ አግባብ አካውንት የማገድ አካውንት ውስጥ ያለን ገንዘብ የማገድ ንብረቶቹን የማገድ ቤትም ይሁን መኪና እንዲሁም ልዩ ልዩ ንብረቶችን የማገድ ስልጣን ያለው ፍርድ ቤት ብቻ እንደሆነ ይታወቃል። ከሶስቱ የመንግስት አካላት ህግ አውጭ፣ ህግ አስፈጻሚና ህግ ተርጓሚ የሚባሉ አሉ። ከነዚህ ውስጥ በህገ መንግስትና በተለያዩ ህጎች ስልጣን የተሰጠው ንብረቶችን የማገድ ስልጣን የተሰጠው ፍርድ ቤት ወይም ህግ ተርጓሚው እንደሆነ ይታወቃል። ነገር ግን ይህን በመተላለፍ ባንኮች ከቅርብ ጊዜ ወዲህ አካውንትን እያገዱ ይገኛሉ፣ ከነ ገንዘቡ እያገዱ ይገኛሉ። ይህ ተግባራቸው ህጋዊ ነው ህጋዊ አይደለም የሚለውን ስንመለከት እንግዲህ በህግ የተሰጠ ግልጽ ስልጣን የላቸውም። ምናልባት ስልጣን አለን ብለው የሚያነሱት በአዋጅ ቁጥር 780 መሰረት ተደርጎ የተሰጠን ስልጣን አለ በሚል የሚያቀርቡት አለ። ይህ ግን ለ3 ቀን ብቻ የተሰጠ ስልጣን ነው። ይህም የሚሆነው የግለሰቡ ህገወጥ ግብይት አድርጓል ተብሎ ከታሰበ፣ ህጋዊ ያልሆነ ግብይት ተከናውኗል በሁለት ግለሰቦች መካከል ወይም ህገወጥ ስራ ሰርቷል ተብሎ ከታሰበ፣ ይህንን ህገወጥ ስራ ሰርቶበታል ወይም ህጋዊ ግብይት አልተካሄደበትም ወይም ጥርጣሬ አድሮብናል ብለው የሚያስቡትን ማዕከሉ ወይም ብሔራዊ ባንክ በሚያዛቸው አግባብ ለ3 ቀን ብቻ እንደሚያግዱ ወይም ባንኮቹ በራሳቸው 3 ቀን ማገድ እንደሚችሉ ስልጣን ሰጥቷቸዋል። ነገር ግን በተግባር የሚታየው ወራትን ብሎም ዓመትን የሚቆጠር ጊዜ የግለሰብን አካውንት አግደው የሚያቆዩበት ሂደት ይስተዋላል። ስለዚህ ከዚህ ህግ ድንጋጌ መረዳት የምንችለው ባንኮች በራሳቸው አካውንት የሚያግዱበት ለፍርድ ቤት ሳያስፈቅዱ አካውንት የሚያግዱበት ሂደት ትክክል አይደለም ወይም ህጋዊ አይደለም። ይህም ያስጠይቃቸዋል። ይህንን ተግባር መፈጸም በህግ ያስጠይቃቸዋል። ግለሰቡ ወይም አካውንት የታገደበት ሰው ለፍርድ ቤት ወይም ለሚመለከተው አካል በማቅረብ መብቱን የታገደበትን ገንዘብ ማስለቀቅ ይችላል። እንዲሁም ያወጣውን ወጭ ወይም ገንዘቡ በመታገዱ ምክንያት የደረሰበትን ችግር በሙሉ መጠየቅ ይችላል። ያወጣውን ወጭ፣ ገንዘቡ በመታገዱ ምክንያት የደረሰበትን ሊያተርፍ የሚችለውን ወጭ መጠየቅ ይችላል። ለጠበቃ ለተለያዩ ለፍርድ ቤት የሚሆን ክፍያ ከከፈለ የተለያዩ ክፍያዎች ሊኖሩበት ይችላሉ ወደ ፍርድ ቤት ሲሄድ ወይም ለሌላ ተቋም ለዚህ ለባንኩም እግዱ እንዲያነሳ አገልግሎት እንዲሰጠው የተለያዩ ወጪዎችን ሊያወጣ ይችላል። መመላለስ ሊኖር ይችላል። እነዚህም ሁሉ ወጪዎች መጠየቅ ይችላል ማለት ነው። ከዚህም በተጨማሪ ባንኩ አግዶ ባቆየበት ሰዓት ገንዘቡ ላይ የደረሰው ዲፐርሴሽን ወይም የዋጋ መቀነስ ብሎም ሊያተርፍ የሚችለው ወይም ስራ ሊሰራበት የሚችል የንግድ ገንዘብ ከሆነ በዚህ አግባብ የደረሰበትን ኪሳራ መጠየቅ ይችላል። ስለዚህ ባንኮችም ያለ ስልጣናቸው ወይም ባልተሰጣቸው ስልጣን የግለሰብን አካውንት ማገድ የለባቸውም። ካገዱ ደግሞ ወጪውን እንደሚችሉ ሊያውቁ ይገባል። የታገደበትም ግለሰብ ያለ ስልጣናቸው ባልተሰጣቸው ስልጣን ያገዱትን አካውንት ለማስከፈት የሚያደርገውን ወይም የሚደርስበትን ወጭ ማስከፈል ይችላል። ገንዘቡንም ማስለቀቅ እንደሚችል ለመግለጽ ነው። ስለዚህ ሁለቱም ወገን በህግ ባልተሰጠው ስልጣን የሚሰሩትን ስራ እንዳቆሙ ለማስገንዘብ ነው። አመሰግናለሁ።